ሰላም እንዴት ናችሁ? ዛሬ የምናየው ቱቶሪያል አውቶካድ ላይ እንዴት ባጭሩ ፕሮፋይል እና ክሮስ ሴክሽን መስራት እንደምንችል ነው። ለዚህ የሚያስፈልግ የተለቀመ ዳታ ይኖራል። ፊልድ ላይ የተለቀመ ዳታ የኔ ዳታ የወሮድ ዳታ የሚላል እዚህ እሱን ከፍታለሁ። ኤክሴል ነው። እሺ ዳታ ይሄ ነው። ስቴሽን አለው፣ ኤሌቬሽን አለው፣ ኮድ ወይም ዲስክሪፕሽን አለው። ከዛ መቀጠል ይሄን ሰሌክት አደርጋለሁ። እንደዚህ ሰሌክት አድርጌ አሁን ሶርት ኤንድ ፊልተር ይሄንን ሴንተሩን ብቻ አሁን ፕሮፋይል ስለሆነ መስራው በመጀመሪያ ለፕሮፋይል የሚያስፈልገው የሴንተር ዳታ እና ስቴሽኑ ማለት ነው። ስለዚህ ሴንተሩን ብቻ ሶርት አድርጌ ያወጣለሁ። ሰሌክት አደርግና ሶርት ኤንድ ፊልተር የሚላል እዚህ እሱ ክሊክ አደርግና ፊልተር እለዋለሁ። ፊልተር የምለውን ክሊክ ሳደርግ ኮድ አለ እዚህ ጋር ኮድ ላይ ገባና ሰሌክት ኦል ይላል። ሁሉን እንዲያጠፋልኝ ነው። ይሄ ሰሌክት ሳደርገው ባንዴ ክሊክ ሁሉንም ሰሌክት ያደርጋል። ክሊክ ሳደርገው ያጠፋዋል። ስለዚህ ሴንተርን ብቻ ስለሆነ ለፕሮፋይል የሚፈልገው ኦኬ እለዋለሁ። ሴንተርን መርጬ ይሄ እንደምታዩት ሴንተርን ብቻ እዚህ አውጥቶልኛል። ስለዚህ እዚህ ጋር እኩል ይሆናልና በዜሮ ስትራይክ ክሊክ አድርጌ እኩል ይሆናል። ከዛ ኮንካትኔት የሚል ፈንክሽን ነው የምጠቀመው። በኮማ 0 እና ኤሌቬሽኑን 8 እና ኤሌቬሽኑ በየስቴሽኑ ሁሉንም እንዳያይዝልኝ ማለት ነው። ስለዚህ ኤፍኤክስ ገባለሁ። እዚህ ጋር ኮንካትኔት የሚል አለ። እሱ ባይኖር እዚህ ጋር ሰርች ባር ላይ ኮንካትኔት ብላችሁ ጽፋችሁ ጎስት ልት ይመጣል። እኔ እዚህ ጋር ኮንካትኔት ስላለኝ እሱ ሰሌክት አደርግና ኦኬ እለዋለሁ። ከዛ እዚህ ቴክስቱ ላይ የማስገባው ዲስታንስ እና ኤሌቬሽኑ ነው። የዜሮን ብቻ ሰርቼ ሁሉንም ድራግ አደረገው ባንዴ ሁሉንም ይሰራልኛል። ስለዚህ ቴክስቱ ላይ ነው ያለው። አሁን 0 ቴክስቱ ላይ ኮማ በመሃል ኮማ ያስፈልጋል። 3 ላይ ክሊክ አደርግና ኤሌቬሽኑን የአንዱን ስቴሽን ከሰራው ሁሉንም ካልኩሌት ማድረግ ይችላል። ከዛ እዚህ ጋር ጆይን ሰቨራል ቴክስት ስትሪንግስ ኢንቱ ዋን ቴክስት ስትሪንግ ይሄ ማለት ዲስታንስ እና ኤሌቬሽኑን አያያዝ ነው ማለት ነው። አንድ ፖይንት አደረግ ነው ማለት ነው። ስለዚህ ኦኬ እንላለን። ይሄው ከዛ ዳብል ክሊክ ወይም ድራግ ሳደርገው ሁሉንም ይሰራልኛል ማለት ነው። ኮፒ ለዋለሁ እዚሁ እንዳለ ራይት ክሊክ አድርጌ ኮፒ። ከዛው ፕሮፋይል ለመስራት አውቶካድ ከፍታለሁ። ከስር ይሄው አውቶካድ አለኝ። ከዛ እዚህ ጋር ፖሊላይን መርጥለትና ፖሊላይን ክሊክ አድርግና ኮማንድ ላይ ክሊክ ራይት ክሊክ ልና ፔስት ከዛ ኢንተር። አሁን ይሄን ለማምጣት እዚህ ዲስፕሌይ አልሆነልንም አይደል? ይሄ ዲስፕሌይ እንዲሆንልን ቪው ከላይ ቪው ገባና ዙም ኤክስቴንት ለዋለሁ። አለዛም በኪቦርድ ዜድ ኢንተር ኢንተር ስሎ ይመጣል። ይሄው ዳታ ይሄ ነው። ፕሮፋይሉ ሰሌክት ላድርገውና እዚህ ጋር አሁን ኮማንድ ላይ ታያላችሁ። ነው ማውዙን እዚህ ፕሮፋይሉ ላይ ሳስቀምጠው እዚህ ላይ ኤሌቬሽን እና ዲስታንሱን ያሳየናል። ይሄው 0 እና 0 ስቴሽኑ ነው 2767.179 የሚለው ኤሌቬሽኑ ነው። ይሄ ኤክሴል ላይ ብናይ ሰሌክት ዲሌት ባለውና ሰሌክት ያደረኩትን 0 ይሄው 2767.1797 አሁንም የ8ን እንቀጥልና እንየው። ይሄው ታች
ኮማንዱ ስራዩት ከኮማንዱ በታች ስቴሽኑ 8 ከ80 ነው። ኤሌቬሽኑ 2767.55 2767.55 ይኸው 8 ከ80 እንደዚህ የእያንዳንዱን ስቴሽን እና ኤሌቬሽን ያሳየናል ማለት ነው። አሁን እዚሁ ላይ እንዳለን ይሄ አሁን ያለ ኮንቱር ጀነሬት ማድረግ ሳያስፈልገን ትራያንጉሌሽን መስራት ሳያስፈልገን እዚሁ ላይ አውቶካድ ላይ ብቻ መስራት የምንችልበት ሜተድ ነው ይሄ እንጂ ያው ዋናው ዲዛይን በሌላ የሮድ ዲዛይን ሶፍትዌሮች እና የግል ፖይንት ሮድ ወይም ሲቪል 3D ሌሎች ብዙ ሶፍትዌሮች አሉ በእነሱ ነው የምንሰራው። ግን ይሄ ኩዊክ ለሆነ ስራ ይሄ ይጠቅመናል ማለት ነው። አሁን እዚህ ጋር ዲዛይን ማድረግ ብፈልግ ኤስኬፕ ልበለውና ከለር ቀይሬ በሌላ እዚህ ጋር ከለር ቀይሬ ፖሊ ላይን ይዝና 0 ላይ ክሊክ ላርክ ከትና ፊል ስራ እዚህ ጋር ፊል አድርገውና ከዛ ኢንተር። አሁን እዚህ ጋር በየስቴሽኑ እና 0 ላይ ራሱ 0 ነው ከትና ፊል የለውም ራሱ ላይ ስለያስኩት ማለት ነው። 8 ስቴሽን ላይ ምን አሁን ነጩ ላይ ኦጄኤሉ ነው ፕሮፋይሉ ነው። ቢጫው ላይ ደግሞ ዲዛይን ያደረኩት ነው። ይሄን ብንለካው ስንት ይመጣል? 14 ሴንቲሜትር ምን አለው ፊል አለው ማለት ነው። ወደ ላይ ስለሆነ ግሬድ ላይኑ ከላይ ስለሆነ ፊል ነው ማለት ነው። እዚህ ጋር ደግሞ ይሄኛውን ስቴሽን ብናይ ዳይሜንሽን ክሊክ እናርግና ከዛ ስለው ይሄ ደግሞ ከስር ነው ያለው። ስለዚህ ከት አለው ማለት ነው። ይሄ 18 ሴንቲሜትር ከት አለው ማለት ነው። እንደዚህ ሌላም አንድ ብናይ ይሄው 10 ሴንቲሜትር ፊል አለው ማለት ነው። እዚህ ጋር እስከ ፊኒሽድ ሌቭሉ ድረስ ማለት ነው። ከኦጄሉ በላይ 10 ሴንቲሜትር ፊል ያስደርገናል ማለት ነው። አሁን ይሄን ሴቭ ልበለውና በኋላ እዚህ ላይ ማሳያችሁ ስለሚኖር ከዚህ ላይ ለክሮስ ሴክሽኑ የምንወስደው ዳታ ስለሚኖር ሴቭ አስ ዴስክቶፕ ልበለውና ፕሮፋይል ብዬ ሴቭ አልኩት። እሺ አሁን ቀጣይ ክሮስ ሴክሽን ነው የምንሰራው። እዚሁ ላይ ገባና ድሮፕ ዳውን ላይ ሙሉን አበራለታለሁ። ከዛ ሶርት ኤንድ ፊልተር ልግባ። እዚህ ፊልተር የሚለውን አሁን ድሮፕ ዳውን እንዲያጠፋልኝ ይሄው ፊልተር ስነካው ይጠፋል። ከዛ እዚህ ጋር ለክሮስ ሴክሽን ቆይ ይሄን ዳታ እንውሰደውና ለብቻው ይሄንም ለብቻው ልውሰደውና እሺ እዚህ ጋር ኤሌቬሽኑ
እዚህ ጋር ያው ኤዲት ይሄን ራሱን ኤዲት አድርጌ ከምቀይረው እዚህ ጋር ከጎን በንሰራ ይሻላል ብዬ ነው። አሁን እዚህ ጋር ክሮስ ሴክሽን ሲሆን ፕሮፋይል ሲሆን ቀደም ሎንጊቱዲናል ነው በሴንተር ዳታው የሰራ ነው አይደል? የሚሰራውም እንደዛ ነው። ክሮስ ሴክሽን ሲሆን ደግሞ ወደ ጎን ነው የምንሰራው። ክሮስ ሴክሽናሊ ወደ ጎን ነው የምንሰራው። ስለዚህ የመንገዱ ስፋት አሁን የተለቀመው መንገድ ስፋት 12 ሜትር ነው። ስለዚህ ምን እናደርጋለን? አሁን የመንገዱን ዊድዝ እዚህ ጋር እንሰጠዋለን። ሌፍት ላይ 0 ኢንተር፣ ሴንተር ላይ 6 ሜትር ኢንተር፣ ራይት ላይ 12 ሜትር ማለት ነው። ወደ ጎን ነው አሁን እየሰጠን ያለነው። ይሄ እንደዚህ መሙላት አለብን። ልክ የለቀምነው ነው የመንገዱ ዊድዝ ማለት ነው። እዚህ ጋር ቦርደር ላርግለትና ከዛ እዚህ ጋር እኩል ይሆናል ብዬ ኮንካትኔት ማድረገው። ግን አንድ ላይ ቢያንስ የሁለት ስቴሽን እንስራና የቀጣዩንም የ8 ሜትር የ8 እና የ20 እንጨምር። ይሄ እንዳለ ዳታውን ኮፒ ፔስት ተመሳሳይ 0612 0612 የሶስቱም ማለት ነው ወደ ጎን ነው እየሰራን ያለው። ስለዚህ አሁን እዚህ ጋር ባሳያችሁ የዜሮን እንደ ቀደሙ ተመሳሳይ አሰራር ነው የምንሰራው። እኩል ይሆናል ልበልና ኮንካትኔት እዚህ ጋር ስላለ ኮንካትኔት ልበለው። ዲስታንስ እዚህ ጋር ኮማ ቴክስት ስሪ ላይ ኤሌቬሽን እዛ ኦኬ ነው ማለት። የሁሉንም ይሄው ሰራ ድራግ ሳረገው የአንዷን ሰርች ድራግ ሳረገው የሁሉንም መስራት ስለሚችል ያው ሁሉንም ሰርቶልኛል። ስለዚህ እያንዳንዷን አሁን የዜሮን ብናይ ሴሌክት አድርጌ ኮፒ አውቶካድ ልክፈት። ከዛ ፖሊ ላይ ልምረጥለትና ኮማንድ ላይ ክሊክ ራይት ክሊክ ፔስት ኢንተር ዜድ ኢንተር ኤክስቴንት ዙም ኤክስቴንት። ይሄ ነው ክሮስ ሴክሽኑ ማለት ነው። ዊድዙን ያው 6 ሜትር ወደ ከሴንተር ይው 6 ሜትር ወደ ሌፍት 6 ሜትር ወደ ራይት ነው ማለት ነው። የዜሮ ክሮስ ሴክሽን ይሄ ነው። እሺ ስለዚህ ይሄን ላጥፋውና ደግሞ የ8ን እኔ የ8ን የለብቻው ኮፒ አደረገውና የ8 ሜትር ስቴሽን ማለት ነው። ፖሊ ላይ ኮማንድ ላይ ክሊክ ራይት ክሊክ ፔስት ይሄን ይመስላል ማለት ነው። ኢንተር ስለው አሁን እዚህ ጋር ሴንተሩ ዝቅ ያለ ቦታ ነው ማለት ነው። ሴንተሩ ዝቅተኛ ቦታ ነው። ሌፍት እና ራይቱ ከሴንተሩ ከፍ ይላል። እዚህ ጋር ዳታው ላይ ማየት እንችላለን። ይሄ የሴንተሩ ኤሌቬሽን ዝቅ ያለ ነው 27 67 55
የሌፍቱ 6780 ነው። የራይቱ 6805 ነው። ስለዚህ ሴንተሩ ዝቅ ያለ ነው እንደምታየው እዚህ ጋር ይሄ ነው። አሁን እዚህ ጋር ይሄ የኦጄሉ ክሮስ ሴክሽን ነው ማለት ነው። ከዛ አሁን ይሄን ዲዛይን ለማድረግ ቴምፕሌት ማስገባት እንችላለን። እኔ ያዘጋጀኋት ቴምፕሌት አለች አሁን እዚህ ጋር